ይድረስ ፍቅር ይዞኛል ለምትሉ ሁሉ አንተ ፍቅር ይዞኛል የምትለው አሁን አንተ በፍቅሩ አብጃለሁ ስነሳም ስተኛም ስለርሷን የማስበው የምትለው ባይኗ ሰረቅ አድርጋ ስታየኝ ልቤ ቀጥ ይልብኛል የምትለው እስቲ አንድ ጥያቄ ልጠይቅህ። አያድርገውና በመጀመሪያ ያያት ቀን ያፈዘዘ አይኗ ቢፈስ ቀልብን ስቦ ያስደነገጠክ መልኳ ቢጠቁርና ቢጠፋ እስከ ወገቧ ረዘመው ጸጉሯ ቢቆረጥና አቅርባት ጓደኛ ካደረካት በኋላ የወደድክላት ጸባዋና ሥርዓቷ ተለውጦ ክፉና ደረቅ ብትሆንብህ አንጀትን ያርሰው የነበረው አረማመዷና ቀልጥፍናዋ በበሽታ ተቀምጦ አልጋ ላይ ሆና ብታቃስት አሁንም ከርሷ ጋር ትሆናለህን? እንደ ድሮ ከርሷ ጋር ለመሆን ትሽቀዳደማለህን? ሁሌ እንደምታፈቅራትና እንደምታሳላት መንገርን ትቀጥላለህን? ለርሷ የምታሳየውና ትትና ክብር ይቀንስብሃል አይደል? አንቺስ ብትሆኚ መጀመሪያ ያየውሽ ሁለት ደስ ያለሽ መልክና ቁመናው እንዳልነበር ቢሆን ሁሌ አንቺን ለማስደሰት ብሎ አንቺን በመጋበዝና በማዝናናት ያጠፋ የነበረው ገንዘብና ሀብት ጠፍቶ ፍጹም ደሃ ቢሆን መጀመሪያ የተዋወቃችሁ ሰሞን ሲያሳይሽ የነበረው ፍጹም ትሕትናና አክብሮት ተለውጦ በትዕቢት አንቺን መማታት ቢጀምር ጤንነቱን አጥቶ በበሽታ ቢንከራተት በመጀመሪያ ወደ እርሱ ስቦ ያመጣሽ ነገሮች ሁሉ ቢጠፋ አሁንም ከእርሱ ጋር ትሆኛለሽን? አሁንም እርሱ ጋር ስልክ መደወልሽን ትቀጥያለሽን? እህቴ ወይስ ንገሪኝ፣ ፍቅርሽ ካፍሽ ነው ወይንስ ከልብሽ? ወንድሜ ሆይ ልጠይቅህ፣ ፍቅርን የምትገልጸው በመናገር ነው ወይንስ በተግባር? መልሳችሁ ይህ ቢፈጠር አብሬ አልቀጥልም ከሆነ ከመጀመሪያም ፍቅር እንዳልያዛችሁ ላረዳችሁ ወዳለሁ። ስትተያዩ እወድሃለሁ ወይንም እወድሻለሁ ከምትባባሉ ባየው ቁጥር ወይንም ባየውሽ ቁጥር በውስጥ ያሉት ነገሮች ይንተከተካሉ ብትባባሉ የተሻለ ነው። ምክንያቱም የፍቅር ትርጉም ይህ አይደለምና። ፍቅርማ ምን እንደሆነ ራሱ ፍቅር የሆነው ኢየሱስ ክርስቶስ በሚገባ አስተምሮናል። እርሱ ከምድር አፈር ካበጃጀም በኋላ የሕይወትን እስትንፋስ እፍ ካለብን በኋላ ፍጥረት ሁሉ መልካም እንደሆነ ተመልክቷል። ያኔ አምሮብን ተከብረን ሳለ ወዶናል። ዕፀ በለስን በልተን ያበራ የነበረው የጸጋ ልብሳችን ተገፎ ራቁታችንን ስንሆን ደዌ የማያውቀው ሥጋችን በከንቱ ፍትወት ሲምታታብን ስንታመም በፍጹም ፍቅሩ አፍቅሮናል። ይተወን ዘንድ ስላልቻለ ፍቅርን ፍቅር ከዙፋኑ ስቦ ስለ እኛ እስከ ሞት አደረሰው። ታመን በኃጢአት አልጋ ተኝተን ሳለ ከጎናችን ሳይለይ ያስታመመን አምላካችን ነው። እስከ መጨረሻው ድረስ በኃጢአት የከረፋነውን ሳይጠየፍ ተጠግቶ ቁስላችንን በቁስሉ ያከመን መድኃኒታችን ኢየሱስ ክርስቶስ ነው። ሊያክመን መጥቶ እንኳን እኛ